እግዚአብሔር የተባረከ ይሁን። አዲስ ቀን የሚሰጥ ጌታ ብቻ ነው። በዓለም ላይ ብዙ ሰዎችን ብናቅ፣ ነገስታትን ብናቅ፣ በጣም በቃ አቶ ከሌ የሚባሉ የህዋ ሳይንስ ተመራማሪ ወይም ሌሎችን ሰዎች ብናቅ በእድሜያችን ላይ ቀን አይቀጥሉም። እድሜ የሚሰጠን ቸርነት ያደረገልን በህይወት ኑሩ ብሎ የእሱን ሀሳብ እንድናገለግል በእድሜ ላይ እድሜ በቀን ላይ ቀንን እየጨመረ ዛሬን ያሳየን ጌታ ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ደግሞ በተሰጠን ቀን የእግዚአብሔርን ቃል በጋራ አብረን እናያለን። እንጸልይና ዛሬ ወደምናጠናው የመጽሐፍ ክፍል እንሄዳለን። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ሃሌሉያ። አምላካችን እግዚአብሔር ሆይ እድሜያችንን እየባረክልን በምድር ላይ ያንተን ፍቃድ እንድናደርግ ቀን ስለጨመርክልን እናመሰግንሃለን። ጌታ ሆይ ቀን ሳለ የላከኝን ስራ አደርግ ዘንድ ይገባኛል እንዳልክ እንዳንተ በመጣህበት ወደ ምድር በመጣህበት ጊዜ የአብን ፍቃድ አድርገ እንደሄድክ በኢየሱስ ክርስቶስ ስም መሬት ላይ ለተፈጠርንለት ዓላማ ብቻ የምንኖርበት የእግዚአብሔር ጸጋ፣ የመንፈስ ቅዱስ ጸጋ፣ የኢየሱስ ጸጋ በእያንዳንዳችን ላይ በህዝብህ ላይ እንዲሆን እጸልያለሁኝ። ክብር ላንተ ይሁን። ስለተጨመሩልን ቀኖች ክብር ላንተ ይሁን። ያንተን ደስታ እንድንኖር ጸጋ፣ ምህረት፣ ማስተዋል ይብዛልን። የታደሰ አእምሮ ባለቤት አድርገን በኢየሱስ ክርስቶስ ስም ስትል ስማን። አሜን። እግዚአብሔር ይመስገን። ዛሬ የምናጠናው የመጽሐፍ ክፍል የሚገኘው በዳንኤል 9 ላይ ያለውን ነው። የመልእክቴ ርዕስ ትእዛዝ ወጥቷል የሚል ነው። በዛ ውስጥ ግን ከትእዛዙ በፊት ዳንኤል ያደረገውን ነገር አብረን በጋራ እናያለን። አለፍ አለፍ እያልኩኝ ለመናገር ሞክራለሁኝ። በስብከቶች ውስጥ ያለውን ቃል ዳንኤል 9 ነው፣ ግን በሙሉ በ9 ላይ ያለውን ክፍል ነው መናገር ዛሬ የፈለኩት። አለፍ አለፍ ብዬ እናገራለሁ። እንደው ክፍሉን ለማስታወስ ያክል ታውቃላችሁ፣ እነ ዳንኤል ስደተኞች ናቸው። ስደተኛ የሆኑበት ምክንያት በኤርሚያስ የተነገረውን ትንቢት አንዱንም ስላልፈጸሙት እግዚአብሔር አይቷቸው በቃ ትበተናላችሁ፣ ከቅድስቲቱ ከተማ መራቅ ምን እንደሆነ ታውቃላችሁ ብሎ በምዕራፍ 29 ኤርሚያስ 29 ላይ ደግሞ ተስፋ ሰጣቸው። እግዚአብሔር ሁሌም የተስፋ አምላክ ስለሆነ ከተበተናችሁ በኋላ ደግሞ እንደገና ምርኳችሁን እመልሳለሁ፣ እንደገና ወደ ሀገራችሁ ትመለሳላችሁ 70 ዓመት ሲፈጸም የሚል በኤርሚያስ ላይ የተጻፈው ትንቢት አለ። ስለመመለስ ከተበተኑ በኋላ ከያሉበት ሀገር ደግሞ ወደ ቅድስቲቱ ከተማ የሚመለሱበት ጊዜ እንዳለ እግዚአብሔር ተናግሮ ነበረ። ያው እግዚአብሔር ሲናገር ቸል ባልነው መጠን የሚያገኘን ክፉ ነገር አለና ድምፁን ስላልሰሙ እንደ ኤርሚያስ እውነተኛ ነቢይ በሌለበት ምድር ላይ እነሱ ግን አልታዘዝ በማለታቸው ያው እኛን ይመስላሉ። በዛም ዘመን የነበሩ ሰዎች ባለመታዘዝ እግዚአብሔር ተናገረ። በኋላ እንዳለ እንደ ተስፋ ቃሉ በኤርሚያስ ላይ እንደተጻፈው ተበታተኑ። አንዱ ምርኮኛ ሆኖ ከተሰደዱት ሰዎች መካከል ዳንኤል አንዱ ነበርና ወጣት ሆኖ ተሰዷል። በኋላ ግን ትዝ አለው በኤርሚያስ 29 ላይ እግዚአብሔር ሆይ ወደ ሀገራችሁ ደግሞ መልሳችኋለሁ ብለህ ተስፋ ሰጥተናል፣ 70 ዓመት ተፈጽመዋል ብሎ ከእግዚአብሔር ጋር ያወራበትንና የተሃድሶ ጊዜ እንዲሰጣቸው ዳንኤል የለመነበትን ጊዜ እሱን ክፍል ነው የምናየውና በኋላ በመጽሐፍ 70 ዓመት እንደተፈጸመ አስተዋልኩ፣ ስለዚህ ብሎ ጸሎት ነው የገባው። ቃሉን አውቆ አይ በቃ እግዚአብሔሩ ብለህ ነበር ተውከው አይደለም ያለም። እግዚአብሔር ሆይ አንተ ቃልህ ከሚያልፍ ሰማይና ምድር ቢያልፉ ይሻላል፣ እንደ ቃልህ ደግሞ እንደተበተን ነው የመሰብሰቢያ ጊዜ አለ። ማን እንደ ቅድስቲቱ ከተማ፣ ማን ታቦቱ እንዳለበት፣ ማን የእግዚአብሔር ኪዳን እንዳላት ከተማ። በእርግጥ ዳንኤልን ስናየው ተመችቶት በንጉስ ቤት እግዚአብሔር ሞገስ ሰጥቶት የሚኖር ሰው ነው። ግን ስለ አንድ ሰው አይደለም። እንደ ሀገር የሆነብንን አስብ፣ ቃልህንም አክብር፣ ሁላችንም በዛው ብንገኝ ነው መልካም እያለ በእግዚአብሔር ፊት የሚጸልየውን ጸሎት ነው የምናየውና ትእዛዝ ከመውጣቱ በፊት የጸለየበትን ነገር አብረን ለእኔና ለእናንተ የሚጠቅመው እሱን ዛሬ አብረን እንድናየ የፈለግኩት እሱን ነው። እንደዚህ ብሎ ይላል። ከ3 ጀምሬ ሳነበው ማቅ ለብሼ በአመድ ላይ ሆኜ ስጾምና ጸልይ እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬ ወደ እግዚአብሔር ጸለይሁ፣ ተናዝዤም እንዲህ አልሁ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትን አድርገናል፣ አመፀንማል። ከትእዛዛትህ ከፍርድ ፈቀቅ ብለናል።
በስምህ ለነገስታቶቻችን፣ ለአለቆቻችን፣ ለአባቶቻችንም ለአገሩ ሕዝብ ሁሉ የተናገሩትን ባሪያዎች ነቢያትን አልሰማንም። ጌታ ሆይ ጽድቅ ላንተ ነው። እንደ ዛሬ ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤል ሁሉ በቅርብም በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንካቸው አገር የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለሰራን ለእኛና ለነገስታቶቻችን፣ ለአለቆቻችን፣ ለአባቶቻችንም የፊት እፍረት ነው እያለ ከነገርከን ትእዛዝ ፈቀቅ ብለናል። በነቢዮች ብዙ ነቢያቶችን እያስነሳ ስትናገረን ጆሮአችን አልሰማ ብሎ ነበረ። ትበተናላችሁ ስትልም እንኳን በዛን ዘመን የነበሩት አባቶች፣ አለቆች፣ በቤተ ክርስቲያን ውስጥ የሚገኙ ሰዎች እውነት አልመሰላቸውም። ግን አደረግከውና ያ የተናገርከው ትንቢት ተፈጽሞ ይኸው በየሰው አገር እንደሌለው ሰው፣ ኪዳን እንደሌለው ሰው፣ ቤተ መቅደስ እንደሌለው ሰው ተበታትነናል። እግዚአብሔር ሆይ አሁን ግን በቃ በለን። ይኸው የተናገርከው 70 ዓመት ተፈጽሟል፣ መልሰን ወደ ሀገራችን እያለ ንስሐ የገባበትን ልብ ነው ዛሬ እንድናይ የፈለግኩት። እግዚአብሔር በብሉይም በአዲስም አንድ አይነት አምላክ ነው። ሁኔታዎች ተቀያየሩ እንጂ እግዚአብሔር አይለወጥም። ስለዚህ ንስሐ የገባበት ሁኔታ በጣም ነው ልብ የሚነካው። ንስሐ ማለት ይሄ ነው የሚል ነገርም ያሳየናል። በአመድ ላይ ሆኜ ማቅ ለብሼ ማለት በዛን ዘመን የነበሩ ነገስታቶች አይታችሁ ከሆነ በጣም እግዚአብሔር በምድሩ ላይ ወይ ረሃብ ወይ የሚያስጨንቅ ነገር ሲመጣ ማቅ ለብሶ የመጸለይ ልምድ አላቸው። ዳንኤል በቤተ መንግስት የሚኖር በድሎት ውስጥ ያለ ሰው ነው። ግን ያንን ቃል በመጽሐፍ ሲያስተውል የመመለሻ ጊዜያቸውን ሲያስተውል እግዚአብሔር ሆይ እባክህ በቃ በል፣ እንዲህ ብለሃል፣ ቃልህን ትፈጽማለህ። ስለዚህ አንተ የተናገርከው ቃል ከማይፈጸም ምድርና ሰማይ ቢያልፍ ይሻልሃል። እባክህ ና መልሰን፣ ና ወደ ቅድስቲቱ ከተማ እና ወደዛች መሄድ እንፈልጋለን። ጣዖታት ከሞሉባት ሀገር ወደ ህዝብ አንተ ወዳለህበት መልሰን እያለ ንስሐ እየገባ ፊቱን ወደ እግዚአብሔር ሲያቀና ሲጸልይ ስናዘዝ የሚለው ቃል አለ። መናዘዝ ማለት እግዚአብሔር ወይ ሸፍነን እንደምንጸልየው አይደለም። ሰው ሆኖ ኃጢአትን የማይሰራ የለም እያለን የራሳችንን ድካም የምንሸፍንበት ሳይሆን ካጠፋን ስለምናጠፋም ሰው ስለሆንን እግዚአብሔር ሆይ እኔ ልጅህ ደካማ ነኝ፣ እኔ ልጅህ ሰነፍ ነኝ፣ እኔ ልጅህ አመንዝራ፣ እኔ ልጅህ ውሸታም ነኝ፣ እኔ ልጅህ ሌባ ነኝ፣ እኔ ልጅ ይሄን ሰርቻለሁ ቃል በቃል ጌታ ስላየው የራሳችንን ሸፍነን ምንጸልዩ ግልጽ ሆነን ምድር ሁሉ እርቃኗ ናትና በጌታ ፊት እግዚአብሔር ሆይ እባክህ ይቅርታ ብለን ልንለምን እንደሚገባን ከዳንኤል እንማራለን። እጅግ ሙሉ ክፍሉን ቁጥር 9 ስታነቡት አልሰማንህም ቃል ልከህ ነበረ በባሪያዎች፣ እኛ ግን ቸላልን። ሰው እንደው ቤት ውስጥ ያሉ ልጆች ቃሎቻችንን ሳያከብሩ ሲቀሩ ምን ያህል እንደምናዝን አስቡት። ሰዎች ሆነን ግን እግዚአብሔር ሲናገር ለአንተ ቃል ጆሮ አልሰጣልን። ነቢያቶቹ እውነቱን ተናግረው ሄዱ፣ ግን መከራ ፈሰሰብን፣ የፊት እፍረት አገኘን፣ በቃ ስደተኛ ሆንን። ማን እንደ ሀገር ይሆናል? እግዚአብሔሩን ማን ኪዳን እንደገባህበት እንደ ቅድስቲቱ ከተማ ይሆናል እያለ በእግዚአብሔር ፊት ስለሰሩት ኃጢአት ሲናዘዝ ሲጸልይ ማረኝ ሲል ይቅርታ በቃ እግዚአብሔሩን እባክህ ቃልን ፈጽምልን፣ መመለስ ናፍቆናል፣ ህዝብህ በቃ በየምድሩ ተበትኗል እና ሰብስበን አገር እንደሌለው ሰው ሆነናል እያለ ሲጸልይ ሲያዝን ሲተክዝ ስለ ብዙ ሰዎች ንስሐ ሲገባ አመፀንብሃል፣ አመፀኞች ነን ማለት ነው። እኔ ልጅህ አመፀኛ ነኝ፣ ህዝብህ አመፀኛ ሆኗል፣ ቃልን ለመስማት እምቢ ብለናል፣ አንተ ትልቅ የሆንከውን እግዚአብሔር እጅግ ደፍረንሃል። ይሄም የደረሰብን መከራ የፊት እፍረት፣ አፈርን፣ ተሸማቀቅን። ይሄ የሆነው ከአንተ የተነሳ ሳይሆን ከኛ የተነሳ ነው። እግዚአብሔር አሁን ግን ይቅርታ በቃ ይቅርታ። የሰማይ አምላክ እግዚአብሔር ስለ ህዝቡ፣ ስለ ነገስታቱ፣ ስለ ምድሪቷ በዛን ዘመን ስለነበሩ ስላልተሰማው እግዚአብሔር እጅግ አድርጎ በእግዚአብሔር ፊት ንስሐ መግባት ጀመረ ዳንኤል። ጌታ ቸር ነው፣ ሁሌም ቸር ነው። ከቃል ፈቀቅ ብለናል። ሙሉ ክፍሉ ስታነቡት በጣም ነው እንትን የሚለው። እናንተ አንብቡት ጊዜው እንዲበቃን ብዬ ነው። እና እንደዚህ ብዙ በፈረሰው መቅደስ ፊትህን አብራ። የኛ አመፅ ዋጋ እንዳስከፈለን አውቀናል እግዚአብሔሩ። ስለዚህ መልሰን እንመለሳለን። በሙሴ ሕግ የተጻፈውን ቃል እጅግ በጣም ትተነዋል። አንተ ያልከውን አንተ የወደድከውን ነገር እኛ ልናደርግ አልቻልንም እግዚአብሔሩ። ስለዚህ መልሰን እባክህን እያለ ንስሐ በገባ ሰዓት የእውነቱን ጥፋታቸውን እያንዳንዱን ተናዞ በእግዚአብሔር ፊት መጮ ሲጀምር ዳንኤል እንዲህ የሚል ቃል አለ። እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝ፣ እንዲህ አለ፣ ዳንኤል ሆይ
ጥበብን ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድህ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። ሃሌሉያ! እግዚአብሔር የተባረከ ይሁን። ቅድም እንዳልኳችሁ የመልእክቴ ርዕስ ትእዛዝ ወጥቷል የሚል ነው። ግን ትእዛዙ እንዲወጣ ያደረገውን ነገር የእውነት እንድናይ ነውና እግዚአብሔር ቸር ነው። የእውነት የተመለሰ ሰው ሲያገኝ እግዚአብሔር ምሕረቱ ቅርብ ነው። ቸር ርኅሩህ ነው። ደካማ መሆናችንን ካፈር መሰራታችንን የሚያውቅ አምላክ ስለሆነ ወደ ዳንኤል ጸሎት ሲመጣና እንደ ተስፋ ቃሉ ከሌሎች ወንድሞቹ ጋር ሆኖ ወደ ተስፋይቷ ምድር እንደተመለሱ እናውቃለን። እግዚአብሔር ወዳየላቸው እንደደረሱ እናውቃለን። ስለዚህ ከዚህ ከዳንኤል የጸሎት አይነት ውስጥ ግን ለእኔና ለእናንተ ሲቀርልን እኔና እናንተ ጋር ይቅርታ የምንጠይቅበት ጉዳይ አለ። ጸድቀናል፣ ተቀድሰናል፣ በክርስቶስ ደም ነጽተናል፣ አንበድልም ወይ ነው። ሰው ሆኖ ማይበድል እውነትም የለም። እናጠፋለን በእግዚአብሔር ፊት ትልልቅ ጥፋቶች አሁን በምድር ላይ በቤተ ክርስቲያን በወጣት በትልልቁ ላይ እየተሰራ ነውና የሆነ ቦታ እንደዚህ ቤተ ክርስቲያን ስትበድል ደግሞ እንደ አገር ነው ውድቀት የሚሆነው። እግዚአብሔር አገርን ይባርካል፣ ምድርን ይባርካል። ከአንድ ሰው ተነስቶ እግዚአብሔር ከዳንኤል ተነስቶ ምድሪቷን ሲፈውስ እናያለን እና አገራችን ላይ የሚሆነውን ነገር ስናይ በቤተ ክርስቲያን ውስጥ ኃይል ያጣንባቸውን ቦታዎች ስናይ ሰዎች ከዓለም ሮጦ መጥተው ማምለጥ መሸሸግ የሚፈልጓት ቤተክርስቲያን ላይ ያው አደጅ ያለው ኃጢአት ተመልሶ ሲሰራ ስናይ ዝም ብለናል። እኔም እናንተም የምንሰራውም ሰዎች በቃ ቆሞ ንስሐ በአደባባይ ሲገባ እናይም። እሱ እንኳን ቢቀር በእግዚአብሔር ፊት እንደዚህ እየተዋረደ እኔ ልጅ ይሄ ነኝ ብለን፣ ምክንያቱም ዘመን አልቆብናል። ጌታችን ኢየሱስ በደጅ ነው፣ ድንገት ይመጣል። የመቅደሱ ባለቤት ይህንን መቅደስ በደም ከፍሎ የገዛው ጌታ እያንዳንዳችንን በዋጋ ተገዝታችኋል ተብሎ እንደተጻፈ ዋጋ ከፍሎ የራሱ ያደረገን ክርስቶስ ድንገት ይመጣል። እያንዳንዱ ስለሰበክነው፣ ስለተናገርነው፣ ስላደረግነው ነገር እግዚአብሔር ያያል እና ለምድር እረፍት መሆን ሲገባል ለምድር እንደገና መጨናነቅ ለብዙ ሰዎች ቤተክርስቲያን ውስጥ ለመጡ ሰዎች መሰናክል ለሆንን ሰዎች የእግዚአብሔር ምሕረት ለኔና ለናንተ እንዲገንልን እንደ ዳንኤል አይነት ንስሐ መግባት ይገባናል። ይሄ ነኝ እኔ እግዚአብሔር ሆይ በሰው ፊት እንኳን ደህና ሰው መምሰል ልንችል ጌታ ፊት ግን ያቀናል። በቃና እግዚአብሔር ሆይ ይቅርታ፣ እኔ ልጅ ትምክህተኛ ነኝ፣ እኔ ልጅ ይሄንን አድርጌያለሁ፣ ይቅርታ ብለን ስለወደቁ ሰዎች ንስሐ ልንገባ፣ ስለነሱ ኃጢአት ንስሐ ልንገባ የእውነት እኔ ብሆን ብለን ልናስብ ይገባናል። ከዚህ በፊት ብዙ የጠቀሙ ቤተክርስቲያንን የጠቀሙ በዝማሬዎቻቸው ምድርን የደረሱ ለብዙ መጽናናት የሆኑ ሰዎች ሲደክሙ፣ ሰባኪዎች ሲደክሙ ሰው ስለሆኑ በተለይ እግዚአብሔርን ነገር ሲሰሩ የሰይጣን መንግስት ስለሚያፈርሱ ውጊያውን በብርቱ ስለሚበረታባቸው ዝም ብለን እንደተራሰው በተነጋገርንበት ምሕረት ለኔና ለእናንተ ተደርጎልን ስለነዚህ ሰዎች ስላልጸለይን፣ ምክንያቱም ሳሙኤል ሲናገር ስለ እናንተ ባለመጸለይ እግዚአብሔርን አልበድልም እንዳለ እግዚአብሔርን መበደል ይቅርብኝ እንዳለ ስለ ብዙዎች ባልጸለይንበት፣ የቤተ ክርስቲያንን ውበት ባጠፋንበት፣ የልባችንን ፍቃድ በሰበክንበት፣ ከኢየሱስ ይልቅ ሌሎች ሸቀጦችን በመድረኩ በሰጠን እድልና ዘመን የማይረባ ነገር ባደረግንበት እግዚአብሔር ምሕረት ያድርግልን ብለን እኔም እናንተም ንስሐ ልንገባ ይገባል። የእውነት መመለስ። ምክንያቱም መጽሐፍ ሲናገር ኃጢአቱን የሚሰውን አይለማም፣ የሚናዘዝባትና የሚተዋት ግን ከእግዚአብሔር ዘንድ ምሕረት ይቀበላል ተብሎ እንደተጻፈ እንደ ሀገር ንስሐ መግባት ያለብን ይመስለኛል። ምድራችን ላይ ስለተሰራው የፍትህ መጉደል፣ ስለሞቱ ሰዎች በጣም ብዙ ልክ ያልሆነ ነገር አንዳንዱ የተመቸ ቦታ ላይ ሲቀመጥ ይረሳል። ሁሉ ሰው እንደዛው የደላው ይመስለዋል። ዳንኤል ግን ምቾት ላይ ሆኖ እንኳን ስለ ሕዝቡና ስለ ኪዳን ያስብ ነበረ። እንደዚህ እንድንሆን ጌታ ይፈልጋልና የእውነት እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ቤተ መንግስት፣ እንደ በግል ንስሐ እንደ ቤተሰብ ከቤተሰብ ጀምረን የእውነተኛ መመለስ ልናደርግ እንችላለን። አንዳንድ ጊዜ የጦርነቱ ወሬ በምድራችን ላይ የማያባራ ጦርነት እንዴት ነው ይሄ የገጠመን? እግዚአብሔር ሆይ እንዴት ነው እንደዚች አይነት ለምለም ምድር ላይ ሆነን ያልተመቸ ነገር እንዴት ነው በእኛ ህይወት የሆነው እያልን ልንጸልይና ልናስተውል ለምድራችን በረከት ልንሆን ይገባናል በእውነትና እግዚአብሔር የታድሶ ዘመን ያመጣል። ከዛ በኋላ ጸሎትን ይመልሳል። ንስሐ ማለት መመለስ፣ አቅጣጫ መቀየር፣ መሰረቱን የለቀቀ ለውጥ ማድረግ ነውና አቅጣጫ ልንቀይር ይገባናል። ለምድር አንዳንዱ መሬት ላይ እኛው ሀገር ላይ የማያባራ የጦርነት ምድር እንዴት ነው እንደዚህ የሚሆነው? እግዚአብሔር ሆይ እንዴት ነው ዘመኑን ሁሉ አንድ አቅጣጫ ላይ የማያባራ ጦርነት የተቀመጠው? እባክህ ይቅርታ አድርግልን። እባክህ ሰው አይሙት በቃ በለን። እግዚአብሔር በዘር በነገድ በቋንቋ መከፋፈሉ ይብቃና በምድራችን በአራቱም አቅጣጫ ሰላም ይሁን እያልን የበደልነውን በደል እንደ ዳንኤል ንስሐ እንድንገባ እግዚአብሔር ይፈልጋል። ቸር ነው
እግዚአብሔር ቸር ነው፣ ግን ደግሞ አይዘበትበትምና ለሌሎች መሰናክል በሆንበት ዓለም አንገፍግፏቸው ወደ ቤተ ክርስቲያን መጥተው በዓለም እንኳን ያልተደረገ ጥፋት አንዳንደኛ ቤት ተደርጎ ያውቃል። ትዝ ይላችኋል። ሐና ሳሙኤልን ቤተ መቅደስ ይዛው መጣች፣ ለእግዚአብሔር ሰጠችው። ግን ቤት ውስጥ ያሉት አፍኒንና ፊንሃስ ጆሮ ይሄ ሳሙኤል ሰምቶት የማያውቀውን ነገር የሚያረጉ እጅግ ዘመናዊ ኃጢአተኞች ነበሩ። እግዚአብሔር እንዴት ቁጣው እንዳፈሰሰባቸው፣ እንዴት ለሊቀ ካህኑ ለኤሊ ቤት መሰናከል እንደሆኑ፣ እንዴት አፍኒንና ፊንሃስ እንደሞቱ እናውቃለን። በቤተ መቅደስ ውስጥ ርኩሰት ስንሰራ እግዚአብሔር ይቅር ብሎናል፣ ተቀብሎናል እንጂ እኛን ኃጢአታችንን አያጸድቅም ዛሬም እና ይቅርታ ልንል ይገባናል። አንዳንድ ቀን የማናወራበት አንዳንድ ቀን ዘመን ሊያልቅ ስንት ዓመት ራሱ እንደምንኖር እዚህ ምድር ላይ አናውቅም። ከበዛ 70 ነው እንደው ብዙ ሰው ላይ እንዳየ ነው። ከዛም ያጠረ ጊዜ ልንኖር እንችላለን እና ሁላችንም ይህንን መልእክት የምትሰሙኝ በሙሉ እንደው ንስሐ ገብተን የእውነት እንዳገር እባክህ ይቅርታ እግዚአብሔሩ፣ ጦርነት በቃ፣ ረሃብ በቃ፣ እርስ በርስ መለያየት በቃ፣ መገፋፋት በቃ፣ ይቅር ይሄ ያገኘን ከኛ የተነሳ ነው ብለን እንደዚህ የተዋረደ ጸሎት ስንጸልይ በእግዚአብሔር ፊት እግዚአብሔር ፊቱን ያበራልናል። ትእዛዝ ከላይ ይወጣል። ይሁንላቸው፣ ይሳካላቸው፣ አገራቸው በአራቱም አቅጣጫ ሰላም ይሁን የሚል የእግዚአብሔር መልአክ። ምክንያቱም መጽሐፍ ሲናገር እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይላካል። መልአኩን ስላንተ ያዛል ተብሎ ተጽፏል። ኢየሱስን ወደ ምድር ያመጣው ያ የእግዚአብሔር ፍቅር ዛሬም መልአክ ልኮ ምድሪቷ ላይ በአራቱም አቅጣጫ ሰላም ሊያደርግ ይችላል እና ይሄ ያላባራ ነገር በኢየሱስ ክርስቶስ ስም እንዲያባራ በቃ እንዲለን እኔም እናንተም ቤተ ክርስቲያን እንደ ቤተ ክርስቲያን ንስሐ ልንገባ ይገባናል። ይቅርታ ልንል ይገባናል። ያጠፋነውን በዝርዝር ልናብራራ ይገባናል። ይህ የተሸመደደ አሁን ንስሐ አሁን ጸሎት ተብሎ ሳይሆን እግዚአብሔር ሆይ እንዴት ነው ይሄ ውድቀት ያገኘን? እንዴት ነው ብዙ ተስፋ የተቀበለች ኢትዮጵያ እንዴት ነው እንደዚህ የኖረችው? ብዙ ሰው በጭንቅ ውስጥ ያለው፣ ብዙ ሰው በጦርነት አያበቃም ወይ አይነጋም ወይ እግዚአብሔር ቸር አይደለ ወይ እንዴት ይህ ያገኘን ብለን በእግዚአብሔር ፊት ከታናሽ ጀምሮ እስከ ቤተ መንግስት የእግዚአብሔር ምሕረት በምድሪቷ ላይ እንዲፈስ በአራቱም አቅጣጫ ሰላም እንዲሆን የጌታ ምሕረት እንዲሆን እንጸልያለንና እንደዚህ ብንጸልይ ጥሩ ስሜት ይሰማኛልና እግዚአብሔር ይምረናል። ትእዛዝ ይወጣል። በቃት ኢትዮጵያ የሚል በቃ ቤት ውስጥ ያለው ጉዳይ በቃ የመከራ ዘመን የሚል እግዚአብሔር አንዳንድ ጊዜ ጉልበተኛ ሆነን ቤት ውስጥ ባሳለፍንበት ልክ ያልሆኑ ነገሮችን ባደረግንበት ጌታ ያያልና እንደ ግለሰብ ንስሐ፣ እንደ ሀገር ንስሐ፣ እንደ ቤተ ክርስቲያን ንስሐ፣ ቅድም እንዳልኩት እንደ ቤተ መንግስት ንስሐ ልንገባ ይገባናል። እንዲህ እግዚአብሔር በቃሉ የታመነ ስትሆኑ ስለሆነ ስንመለስ የሚመልስ አምላክ አለና የኢትዮጵያን ጉዳይ እግዚአብሔር እንዲፈታው በቃ እንዲል የጠፉ እንዲገኙ በቤት ውስጥ ያሉ አፍኒንና ፊንሃስ እንዲበቃቸው የንስሐ ጊዜ ጌታ እንዲሰጣቸው ቤተ ክርስቲያን ከሀሩሩ ላመለጡ ሰዎች መሸሸጊያ እንጂ ቤት ውስጥ ባሉ ሰዎች ሌሎችን የምንሰማው ጆሮ ጭው የሚያደርግ እንደ ኤሊ ዘመን አለና እሱ እንዲበቃ በቃ እስከ ዛሬ ኖረናል፣ ነገን አናውቅም። እግዚአብሔር ምሕረት ለአገልጋዮች እንዲያደርግ ምድሪቷ ላይ ላለን አገልጋዮች በሙሉ እግዚአብሔር ምሕረት እንዲያደርግልን ንስሐ እንድንገባ የእውነት እግዚአብሔሩ ይህ መልእክት ለምታዳምጡኝ ሰዎች እንደ ቤተሰብ ንስሐ እንድንገባ። ምኑ ጋር ነው እግዚአብሔር እኔ ቤት እያዘነ ያለው? ምንድነው ልክ ያልሆንኩት? ልክ መስሎኝ እየቀጠልኩበት ያለው? እግዚአብሔር ምን እየተናገረ ምን እያደረግኩ ነው ብለን ንስሐ ልንገባ ይገባናል። ያን ጊዜ ትእዛዝ ከሰማይ ይወጣል። ይሁን፣ ይሳካ፣ ይለፉ፣ ጤና ይሁን፣ መግባባት ይሁን፣ ረፍት ይሁን፣ ለምድር ደጅ ላሉ ሰዎች መሰናክል ሳይሆኑ ረፍት ይሁኑ የሚል ቃል ከሰማይ ይወጣል። እግዚአብሔር ቸር ስለሆነ ቅርብ ስለሆነ የተዘጋጉ ነገሮቻችን ይከፈታሉ። የእውነት እግዚአብሔር ሆይ የምትወደውን ባላደረግኩበት ብዙ ብለን ዳንኤልን ስታስቡት በቃ አፍረናል፣ ተዋርደናል። በበረታችን ከግብፅ ያወጣህን ሕዝብ ለአንተ የከበረ ስም ያደረግክ እግዚአብሔር አሁን ግን መሳለቂያ አድርገንህ ነበረ። እኛም አላማረብንም። አንተም በድለን እንዴት ሊያምርብን ይችላል? እግዚአብሔር ሆይ እያለ የንስሐ ጊዜ በእግዚአብሔር ፊት ሲያሳልፍ ተግዳሮቱን ጥለን ለ21 ቀን የዘገየበትን ጥለ መልአኩ የመጀመሪያው ቀን ነው ትእዛዝ ይወጣ ይሁን ይለፍ ተከናወኑ ወደ ሀገራችሁ ሂዱ የተባልነው የመጀመሪያው ቀን ነው የሚል ቃል አለና እግዚአብሔር የእውነት ተስማምተን አራቱም አቅጣጫ ላይ የሚሆኑ ሀገራችን ላይ እንደ ወንድማችን እንደ አንድ ሰው ካሰብን በቃ ልክ በቃ የጦርነት ማዕከል ለሆነችው አካባቢ የእግዚአብሔር ሰላም በምድር ሁሉ እንዲሆን ንስሐ መግባት ያስፈልገናልና ምድራችን ላይ ስለተሰራ ሟርት ኢየሱስ ስላልከበረበት ስለዚህ ሁሉ ስለ ቤተ ክርስቲያን መዋረድ ስለ ቤተ ክርስቲያን ልክ ያልሆነ ነገር ኃጢአት መስራት ለሌሎች መሰናክል ስለመሆናችን ስለሱ ሁሉ የእግዚአብሔር ምሕረት እኔና እናንተን ያገኝ
የሚሰሙንን ያገኝ፣ ቤተክርስቲያንን ምህረት ያገኛት። ያስነቀፍነው ስሙ እኛም በዚህ ዘመን ያለን ሰዎች ስማችንን የማይመጥን ህይወት በክርስቶስ ኢየሱስ የዳንነን ሰው ሮጦ የሚያመልጥበት እረፍት ያለበት ቤት ነው። ግን እንደዛ እንደሆነ ዓለም እንዳታውቅ ሰዎች ሲጠጉን አድርገናልና የእግዚአብሔር ምህረት ለእኔና ለእናንተ ይብዛ። በእግዚአብሔር ፊት ይቅርታ እየጠየቅን እንጸልይ። ያን ጊዜ ጸሎት ይመለሳል። ጌታ የማንም የጸሎት ባለዳ ስላደለ ታስታውሳችሁ እንደሆነ ወደ ዳንኤል የመጣው መልእክት እንዲህ የሚል ነው። አንተ እጅግ የተወደድህ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል አለው። ያ ማለት እግዚአብሔር ትእዛዝ ያወጣል፣ ይሁንላቸው የሚል ነገር ይፈጠራል። ምድሪቷ ላይ ሰላም ይሁን ብል በአንድ ደቂቃ አራቱም አቅጣጫ ሰላም ይሆናል እና እግዚአብሔር የተባረከ ይሁን። ለምንድን ነው እጅግ የተወደደ ሰው ያለው ዳንኤልን? እኔና እናንተንም ጌታ ኢየሱስ በዘላለም ፍቅር ወዶን የለ። ስለዚህ ይሄ ትእዛዙ የሚወጣው ይለፉ የሚል ይብቃ የሚል ትእዛዝ የሚያወጣው እግዚአብሔር ለምንድን ነው ካልን እጅግ የተወደድን ስለሆንን፣ በልጁ ሞት እግዚአብሔር ወደ ሰርግ ስለጠራን፣ በአንድ ልጁ ሞት የዘላለም ሕይወትን ስለሰጠን፣ ስለዚያ ሲል እግዚአብሔር ፊቱን ይመልስልናል፣ አገራችንን ሰላም ያደርጋል፣ ቤት ውስጥ የተዝረከረከው ይስተካከላል። ቤተ ክርስቲያን የገሃነም ደጆች ሳይችሏት በውበቷ ትቆማለች። ሙሽራውን ማራናታ እያለን መጸለይ እንችላለን። ኃይል ይታደሳል። በቃ የደከመን እንበረታለን። እና አንዳንድ ጊዜ ጌታ ሆይ ይሄ እንዴት ነው የሆነው ብሎ ማለት ጥሩ ነገር ነውና ንስሐ የምንገባበትን ዘመን ያድርግልን። ከዚህ ቀን ጀምሮ በቃ ትእዛዝ እንዲወጣ ሁሉ ሰው ይፈልጋል። ስለዚህ ንስሐ የምንግባ። ጌታ ትእዛዝ ያወጣል። የፊቱ ብርሃን በላያችን ይታወቃል። ለሌሎች መሰናክል መሆን እናቆማለን እና እግዚአብሔር ያግዘን። የእውነት የተዋረደ ልብ ይስጠን ጌታ። ያኔ ትእዛዝ ከላይ ይወጣል። ይብቃ፣ ይሁን፣ ይከናወን፣ ይለፉ፣ ይከፈት፣ አልፈው ይሄዱ የሚል ቃል። ሃሌሉያ። እነ ዳንኤል አልፈው ወደ ሀገራቸው ተመለሱ። እግዚአብሔር የተባረከ ይሁን። ይህን ያደርጋል እግዚአብሔርና እኔና እናንተም ከወዴት እንደወደቀን አስበን በጌታ ፊት እንድናሳልፍ ጸጋ ይውደቅብን። ኢየሱስ ክርስቶስ ባለመለወጥ ዛሬም ሕያውና ንጹሕ ቅዱስ አምላክ ስለሆነ ያን ጊዜ ከፊት እፍረት እንድናለን። ከተሰደድንበት ምድር መሰባሰብ ይሆናል። ኃይል አለው እግዚአብሔርና ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። እሱ ቸር ነው። ቤት ውስጥ ያየውን ቆሻሻ በኢየሱስ ደም ይነጻልና የእያንዳንዳችንን ኃጢአት ይቅር እንዲለን በጌታ ፊት እንድንወድቅ ጸጋ ይውደቅብን። ሰላም በያላችሁበት ይሁን። የንስሐ ጊዜ የእውነት ይስጠን እግዚአብሔር። ጌታ ይባርካችሁ። አብረን እንጸልያለን። ሃሌሉያ። ይቅርታ ይቅርታ፣ ጌታ ሆይ ይቅርታ፣ ይቅር በለኝና አስገባኝ ዳግም ወደ ጉያ። ያኔ አንተን ያወኩበት የልጅነት ወራት አይደክመኝም ፊትህን ስፈልግ ጠዋት ሆነ ማታ። ምነው አሁን ልቤ ምን አገኘው? ምን ከበደብኝ? ወደ አይምሮዬ ልመለስና ማረኝ ልበለው፣ በርከክ ልበልና። ሃሌሉያ። እንጸልያለን። የአባቶቻችን አምላክ እግዚአብሔር ሆይ፣ ጌታችን ኢየሱስ ሆይ፣ በበደልንህ በደል በቤተ መቅደስ ውስጥ መቅደሱን ስላረከስን ዛሬ የተሰራ መቅደስ ሳይሆን በእጅ ያልተሰራው እኛ ማንነታችን ነውና መቅደሱን በውሸት በተለያየ ነገር ባረከስንበት የጌታ ምሕረት ለእኔና ለቤቴ፣ የጌታ ምሕረት ለአገሬ፣ የጌታ ምሕረት ለቤተ ክርስቲያን፣ የእግዚአብሔር ምሕረት በቤተ መንግስት ላሉ፣ የእግዚአብሔር ምሕረት ለኢትዮጵያ፣ የእግዚአብሔር ምሕረት ለምንኖርባት ምድር ሁሉ እንዲሆን እጸልያለሁኝ። ለብዙዎች መሰናክል ስለሆነን ይቅርታ እንድታደርግልን እጸልያለሁኝ። ኃጢአታችንን መተላለፋችንን እናዘዛለን። በኢየሱስ ክርስቶስ ስም ምሕረት ይሁን በምድር ሁሉ ላይ ይቅርታ ይሁን። በተጣሉ ሰዎች ቤት ውስጥ በባለ ትዳር መካከል የይቅርታ ልብ ይፍሰስ። በቤተ ክርስቲያን እርስ በርስ ግንኙነት ምሕረትና ይቅርታ ይሁን። በሁሉም ሰው ዘንድ የእግዚአብሔር ይቅርታ፣ በቋንቋ በነገድ በተከፋፈልንበት፣ የሞተውን ሰው ጠይቀን ጎሽ ባልንበት፣ ልክ ያልሆነ ነገር ከኛ ቤት በወጣበት፣ እግዚአብሔር ክቡር ሰው ሲፈሳ አይተን ዝም ባልንበት ምሕረት እንድታደርግልን እለምንሃለሁ። አቤቱ እግዚአብሔር ሆይ በቃ የሚል ትእዛዝም ከሰማይ ስለምታወጣ የእውነት የተሃድሶ ጊዜ እንድትሰጠን በኢየሱስ ጸለይኩኝ። መመለስ፣ መናዘዝ፣ ከአንተ ጋር መታረቅ እንዲሆንልን ምድራችን ላይ ኢየሱስ ብቻውን ጌታ እንዲሆን ጸለይኩኝ። ስለሰራነው ኃጢአት፣ በደል፣ ስንፍና ይቅር በለን እግዚአብሔር ሆይ ማረን። ሁሉንም ሰው ማር፣ ይቅር በል። ቤተ ክርስቲያንን ይቅር በላት። ስለሰማህን እናመሰግንሃለን። በልጅ በኢየሱስ ደም ቀድሰህ አንጻን። ክብር ላንተ ይሁን። ለሚሰሙኝ ሁሉ እረፍትን ስጥ። በጌታ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። ኢየሱስ ጌታ ነው፣ ብቻውን ያድናል። ተባረክ።